እንኳን ወደዚህ ቻናል በሰላም መጣችሁ። በዛሬው ቪዲዮ በ2024 ይወጣ አምስተኛ ሞንኪ ማን። ይህ ፊልም የአክሽን ትሪለር ዘውግ ያለው ሲሆን ታዋቂው ዴቭ ፓቴል በመሪ ተዋናይነት ከመተወን ባለፈ በዳይሬክተርና በፕሮዲውሰርነት ተሳትፎበታል። ፊልሙ የሚያሳየው አንድ በድብድብ ክለብ ውስጥ ተፋላሚ በመሆን የሚተዳደር ወጣት በልጅነቱ እናቱን የገደሉበትን ግለሰቦች ፈልጎ ጭካኔ በተሞላበት መንገድ ሲበቀላቸው የሚያሳይ አጓጊ ፊልም ነው። Anger will not quiet your soul, my son. Don't call me son. ሶስተኛ ሮድ ሃውስ። በቦክስ ኦፊስ ከ150 ሚሊዮን ዶላር በላይ ያስገባው ይህ ፊልም ጄክ ጊሊንሃል በመሪ ተዋናይነት የተወነበት ሲሆን የሂፕሆፕ ዘፋኝ የሆነው ፖስት ማሎን በትወና ተሳትፎበታል። ፊልሙ የሚያሳየው የቀድሞ UFC ተደባዳቢ የነበረ ዳልተን የተባለ ግለሰብ በፍሎሪዳ በሚገኝ የመጠጥ ቤት ውስጥ ጠባቂ ሆኖ ይቀጠራል። ነገር ግን አካባቢ ብዙ ኃይለኛና ጋጠወጥ ሰዎች ያሉበት ሲሆን እነዚህን ሰዎች ብቻውን በመጋፈጥ ለፍትህ ሲፋለም የሚያሳይ አዝናኝ ፊልም ነው። It takes a lot to get me angry, but when I am, I just can't let go. ሁለተኛ ላንድ ኦፍ ባድ። የዋር ወይም አክሽን ይዘት ያለው ይህ ፊልም በብዙ የፊልም ተመልካቾች ዘንድ ተወዳጅነትን ለማግኘት ችሏል። ፊልሙ የሚያሳየው ዴልታ ፎርስ የተባለ የአሜሪካን ወታደር ቡድን በፊሊፒንስ ሀገር የሚገኙ የአሜሪካን ዜግነት ያላቸውን ታጋቾች ለማስለቀቅ ይሰማራሉ። ነገር ግን ቦታው ላይ ሲደርሱ ያላሰቡትና ከአቅማቸው በላይ የሆነ ጥቃት በአማጺዎች ይደርስባቸውና ከሞት ለመትረፍ ሲጥሩ የሚያሳይ ልብ አንጠልጣይ ፊልም ነው። 5, 4, 3, 2, 1. You gotta move, man. Get up and go. አንደኛ ስፔሻል ኦፕሬሽን ላዮንስ። በአንድ ሲዝን እና በ8 ኤፒሶድ የተለቀቀው ይህ ውስን ተከታታይ ፊልም ታዋቂ የሆሊውድ አክተር የሆኑት ዞዊ ሳልዳና፣ ኒኮል ኪድማን እና ሞርጋን ፍሪማን ተውነውበታል። ፊልሙ የሚያሳየው ላዮንስ የተባለ የአሜሪካን ልዩ ወታደር ስብስብ በመካከለኛው ምስራቅ ሀገር በአሸባሪነት የሚፈለግን ግለሰብ ለመያዝ ብዙ ውጣ ውረድ ውስጥ ሲገቡ የሚያሳይ የስለላና የጦርነት ይዘት ያለው ምርጥ ፊልም ነው። How do we shut this down? I understand the risk. ከላይ ከተጠቀሱት ፊልሞች መካከል ማየት የምትፈልጉት ካለ በቴሌግራም ቻናል የገብታችሁ ሙሉ ፊልሙን በነፃ ዳውንሎድ ማድረግ ትችላላችሁ። የቴሌግራም ቻናሌን አድሬስ በዲስክሪፕሽን ላይ አስቀምጣለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።